የተጣለን የሚያነሳ እንደ እግዚአብሔር ማን አለ? አንተ የወደቀ ላይ የሚፈርድ እንጂ የወደቀን የሚያነሳ እንደ እግዚአብሔር ሌላ አናውቅም። የዛሬን ብቻ አውጣኝ ያላችሁ ስንት ቀን ወጣችሁ? እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይል የቁርጥ ቀን ደራሽ ለእግዚአብሔር ያለ ማንምን ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ የበላን። ባለፉት አጭር የክርስትና የህይወት ቆይታችን የመጣም የሄደም አለ፣ ያጣነውም ያገኘነውም አለ፣ መውጣትም መውረድም አለ። ብዙ ነገሮች በህይወታችን አልፈዋል። ነገር ግን አንድ ነገር ብለን መደምደም እንችላለን። የሄደውም የመጣውም ቢመጣ የተበላሸውም ቢበላሽ የወደቀውም ቢወድቅ ነገሮች እንደጠበቅናቸውም ባይሆኑ ግን አንድ ነገር እናውቃለን። እንዴትም እንጨርስ እንዴትም እንደ እግዚአብሔር ያለ ማንም የለም። ከዚህ በኋላ የቀረው የህይወታችን ዘመን እንዴትም ይሁን እንዴትም አንድ ነገር ላይ ቀየር ልባችን ላይ ታትሟል። እንደ እግዚአብሔር ያለ ማንም የለም። ጠላቶቹን የሚወድ እንደ እግዚአብሔር ያለ ማንም የለም። ጦርነቱ ስትገባ አብሮክ የሚቆም ከተጣልክበት የሚያነሳ እንደ እግዚአብሔር ያለ ማንም። በልታችሁ ያደራችሁት ወጣችሁ የገባችሁት ለብሳችሁ የሞቃችሁ ማን አለ? እንደ እግዚአብሔር ያለ ማንም የለም። እንገባለሁ ብሎ የጠበቀው ምድር አትገባም ተብሎ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ኖ ብሎት ከልክሎት እንደዚህ ይላል፣ እንደ እግዚአብሔር ያለ ማንም የለም። የቀመስነውን ፍቅር በልባችን የፈሰሰው መንፈስ ቅዱስ የዳንበትን እውነት ከሰዎች አስተያየት ወይም ከህይወታችን መጎርበት አንጻር የምንቀይረው ትርጉም የለንም። አንድ ነገር ገብቶናል፣ እሱንም እንናገራለን። የትላንት መዝሙራችን የዛሬ ህይወታችን የነገም ንግግራችን አንድ ጉዳይ ነው። እንደ እግዚአብሔር ያለ ማንም የለም።